ማህተም ማውለቅ በጣም ዘመናዊነት ነው። ኃጢአት መስራት ሌሎቹንም ነገሮች መስራት በኃጢአት ውስጥ ነፃነት እንዲሰማን አድርጋናለች። ይሄንን ነው አንድ ሰው ስለ ኃጢአት ሲማር ስለ ኃጢአት ሲያውቅ ዓለም በእንደዚህ አይነት መልኩ ትጋፋዋለች። ስለ ኃጢአት ስንማር አንተ ነፃነትህን ለምን እግዚአብሔር እንዲጋፋህ ታደርገዋለህ? በፍጹም ተው፣ እሱን አያዋጣህም። ከፈለክም እግዚአብሔርን አመልከዋለሁ ማለት ትችላለህ፣ ግን ህጉ እንዲገዛ አትፍቀድለት ይላል። ለዛ እኮ ነው ቀላል የማይባል ሰው በዚህ ዘመን ላይ ራሱን ክርስቲያን ነኝ ብሎ ይጠራል በስም፣ በህግ ግን መኖር የሚገባበትን ኑሮ ስለማይኖረው እንደፈለገ የሚኖር ሰው ሆኖ ቀርቷል። ሰምታችሁ አይታችሁ አታውቁም? በቅርብም በሩቅም ያሉ አንዳንድ ወንድም እህቶቻችን እኮ ስያሜያቸው ክርስቲያን ነን አንገታችን ላይ ማህተብ አለ ይላሉ። ለህጉ ግን መገዛት አይፈልጉም። ህጉ ወደ ኋላ ይስበናል ስለሚሉ፣ እውነታው ግን ወደ ኋላ የሚስበን የነበረው ኃጢአት ነበር። ትክክለኛው የነበረው ነገር እሱ ነው። አሁን ግን ዓለም ስንመለከት